አቶ አምነን ኃይለኛ ቅዠት ላይ ነበረ እና እንቅልፍ መተኛት አልቻለም። እየተገላበጠ ብቻ ግን ቅዠት ይሁን ህልም በማይታወቅ መልኩ ቤሊን ከደረጃ ድጋሜ ከፎቅ ስትወርቅ ምናምን ያሳየዋል ማለት ነው። እና ተነስቶ ቁጭ ልና ከጀሪ ጋር አንዳንድ ነገሮችን ያወራል። ምን ሆነክ ነው በዛት ቁጭ አልከው ምናምን ስትለው በቃ የቤሊን ነገር ምንም እንትን እያለኝ እየተዋጠልኝ አይደለም፣ ያለ ምክንያት እንደዚህ አትሆንም እያለ ራሱን ጥያቄ ውስጥ አስገብቶ ሀሳብ ውስጥ ነበረ። እሷም እንግዲህ በማይጨነቀው ትጨነቃለህ አይደል? እኔ ልተኛትና እሷ ወደ መኝታዋ ትገባለች ማለት ነው። እና ዛራ እንግዲህ ከእንቅልፏ እሷን በቅዠት ይሁን በህልም በማይታወቅ መልኩ ድንገት ትደነግጥና እሷን ቤሊን እንደዛ ስትሆን ታያትና ቤሊን ክፍል በሌሊት ትሄዳለች ማለት ነው። ቤሊን ክፍልም ስትሄድ እናት ዛህራ እንግዲህ ቤሊን አላገኘቻትም አልጋዋ ላይ ማለት ነው። እና በጣም ትደነግጥና በቃ በህልም ያየሁት ወይንም ደግሞ ያቃዠኝ ነገር እውነት ነው ብላ አስባ ስለነበረ በጣም ትደነግጣለች እናት ዛህራ ማለት ነው። ግን ደግሞ ቤሊን እንቅልፍ እምቢ ብሏት በራንዳ ላይ ቁጭ ብላ ነበረ ማለት ነው። እና እናት ዛህራም ወደ ቤሊን ትሄድና ምን ነው ልጄ እንዴት በዚህ ሰዓት እዚህ ጋር ቁጭ ትያለሽ? ስትላትም ቤሊንም ምን ላድርግ እንቅልፍ ብሎኝ ነው እዚህ ጋር ቁጭ ያልኩት ትላታለች ማለት ነው። ቢሆንም ልጄ እዚህ ጋር መቀመጥ አልነበረብሽም፣ እሺ ከፈቀድሽልኝ እኔም አብሬሽ ልቀመጥ ትላታለች። ቤሊንም ችግር የለውም ተቀመጭ ትላትና በዛው እንግዲህ እንቅልፋቸውን እንትን ለማለት ይሞክራሉ ማለት ነው። አቶ አምነን በጣም ጥያቄ ሆኖበታል። እናት ዛህራንም እንዴት ቤሊን እንደዚህ ልትሆን ቻለች? እኔ የቤሊን ነገር በጣም ጥያቄ ውስጥ ከቶኛል እያለ እናት ዛህራንም እያላት ነበረ። እና እናት ዛህራም እባክህ ልጄ በዚህ ሰዓት ለእሷ ያለኸው አንታ ብቻ ነህ። አንታ ከጎኗ ሆነህ ትሪት ማድረግ አለብህ። እንደዛ ካልሆነ ሊሻላት አይችልም እያለች አስጠንቅቃም እናት ዛህራ ትነግረዋለች ማለት ነው። አቶ አምነንም በቻልኩት አቅም በቃ እሺ ይላታል ማለት ነው። ጄሪ እንግዲህ ለምንድን ነው ማለት መጨነቅ ለሌለብህ ሰው ለምን ትጨነቃለህ? ትለዋለች ማለት ነው። እሱም እንግዲህ እንዴት እንደዛ ትያለሽ ብሎ ሊናገራት ይሞክራል። እኔ ጊዜ እንድትሰጠኝ እፈልጋለሁኝ። በቃ ቤሪን ደግሞ የሆነ ሰው እንዲንከባከባት እናድርግ፣ ወይ እናት ዛህራ ወይ ሙስጠፋም ቢሆን አሉላት። ስለዚህ ለእኔ ጊዜ እንድሰጠኝ እፈልጋለሁ ትለዋለች ማለት ነው። እሱም እንግዲህ በዚህ ሰዓት ማለት ይሄን ለማድረግ ጊዜው አይደለም አጨቅጭቅኝ ብሏት ከክላስ ይወጣል ማለት ነው። ጄሪ በጣም ተናዳለች። ምክንያቱም በድጋሚ ቤሊንና አቶ አምነን ላይ ተኝታ ቤሊን ክፍል ስገባ ሁለቱም እንግዲህ ጧ ያለ እንቅልፍ ላይ ነበሩ ማለት ነው። ይሄንንም አይታ ጄሪ ቆይ እኔ ምን አይነት እድል ነው ያለኝ ማለት ምን ባደርግ ነው እነኝህን ሰዎች ላለያያቸው የምችለው ብላ በጣም በንዴት እናት ዛህራ ኪችን ውስጥ የምትገባና ክላሴ ቆሽሿል አዝጂ ትላታለች ማለት ነው። እናት ዛህራም እባክሽን ልጄ በዚህ ሰዓት ለቤሊን የሚሆን ቆንጆ ሾርባ እየሰራሁላት ነው። ስለዚህ ያንቺ አጣዳፊ አይደለም ስጨርስ አጸዳላሽ ያለው ስትላትም ትጮህባታለች ማለት ነው። በጣም በኃይል ነው የጮኸችባት። ሁሉም ሰው ቤሊን ነው የሚለው በሰላም ነው ግን እኔ ምን ይሻለኛል ትልና ጀሪ በጣም ተናዳ ትሄዳለች ማለት ነው። እናት ዛህራም እንግዲህ እንደመሰለች ልጄ ብላ የቤሊን ሾርባ መስራት አቁማ ወደ ክላስ ማጽዳት ትገባለች ማለት ነው። ጄሪን ክላሷ ቁጭ ብላ በነበረበት ሰዓት ሲፈን ወደ ክላሷ ትሄድና እሺ እባክሽ ጄሪ ምን አዲስ ነገር አለ ትላታለች ማለት ነው። ጄሪም እንግዲህ የምን አዲስ ነገር ነው የምጠይቅኝ? ሲቀጥል ደግሞ ስለምን ነገር እንድነግርሽ ነው የምትፈልጊው? ስትላትም ባክሽ ያላወቅኩ እንዳይመስልሽ ቤሊንን አንቺ ነሽ አይደል እንደዛ ያደረግሻት እያለቻትም ነበረ። ጄሪም እንግዲህ እንዴት አወቅሽ? ደሞስ ባደርጋልስ ምን አገባሽ? እያለች የማይባል ነገር ስትላት ነበረ። እሷም በድርጊቷ በንግግሯ እንግዲህ ትገረምና ከዚህ ቤት ዋጋሽን ታገኛለሽ፣ ሲጀመር ደግሞ ምንም የማታቅ ልጅ ላይ ነው ራስሽን ማለት እጅሽን ያነሳሽባት፣ ይህ ነገር የተጋለጠ ቀን ደግሞ የአንቺ ህይወት ያበቃለታል ስትላትም ነበረ። እሷም እንግዲህ ጄሪ እየፈራሽ ነበረ። ለምን በሰዓቱ አልጋቸው ላይ ተኝተው ምናምን ስላገኘቻቸው በጣም ተናዳ ስለነበረ ራሷንም መቆጣጠር አልቻለችም። የምታወራውን ሁላ አታውቅም ማለት ነው። እና አቶ አምነንና ሜርሲ ቁጭ ብለው እየተመካከሩ ነበረ። ሜርሲ እንግዲህ የወንድሜ ልጅ አንድ ነገር እምልህ ነገር አለኝ ትላለች ማለት ነው። እሱም ደግሞ ምንድን ነው ሲላት ድሮ
የድሮ መኖሪያችን ቤት ጋር ሞታ የተገኘችው ሴትዮ እያለች እንግዲህ የሞተችን ሴትዮ እያነሳችለት ነበር። እና ታዲያ እሷ እኮ ሞታለች ለምንድን ነው እንደዚህ የምታነሺው ሲላትም አክስቴ በደንብ አልነገረችም እንዴ? እሷ ሴትዮ ሞታለች፣ ሞታለች ግን ደግሞ አልሞተችም እያለች ስትል ምን ማለት ነው? ምን አይነት ወሬ ነው የምታወሪው? አሁን ሞታለች አሁን አልሞተችም ሲላትም አይ እሷማ ሞታለች፣ ግን ደግሞ አንድ ሴት ልጅ አለቻት። ይህን ሁሉ ሴራ የምጠነሰው የምታደርገው ልጇ ናት። ስለዚህ መድረስ አለብህ አጣርተህ ትለዋለች ማለት ነው። እሱም እንግዲህ በነገሩ ተደናግጦ ይህን ነገር ማጣራት እንዳለብህ ትነግረዋለች ማለት ነው። ማጣራት አለብህ ካልሆነ ደግሞ ሁሌም አደጋ ላይ ነን ትለዋለች ማለት ነው። እሱም እንግዲህ ጥያቄ ውስጥ ገብቶ ለሰው እንዲያጣሩለት ለማድረግ የሆነ ስልክ ጋር ይደውልና የተፈጠረውን ነገር ድሮ ያለውን ነገር ይናገራል ማለት ነው። ሜርሲና ሲፈን እንግዲህ የሆነ በሆነ ነገር ተደራድረው ግን ደግሞ ሲፈን እርግጠኛ ማለትም አልፈልግም ይሄን ነገር ማድረግ ብላት ነበረ። እንግዲህ የጠየቀቻት ጥያቄ ምንድን ነው የአቶ አምነን የእርሻ መሬት መርዥልኝ ነበር ያለቻት። እሷም ደግሞ አልፈልግም፣ የፈለገሽን ነገር ማድረግ ትችላለሽ፣ እንደዛ ማድረግ አልችልም ስትላት እንግዲህ ሜርሲ ቀጥታ ለአቶ አምነን ያን ነገር የነገረችው ትዕዛዝ አልፈጽም ስላለቻት ነው። እናም ሳሎን ላይ ተቀምጠው ይነግራታል ማለት ነው። ድሮ የተፈጠረውን ነገር ማለት እቺ ልጅ የእሷ ልጅ እንደሆነች አያውቅም። አቶ አምነን ምንም የሚያውቀው ታሪክ ስለሌለ እያዳመጠችው ነበረ እና የተፈጠረውን ነገር ሜርሲ ሄደ የነገረችውን ነገር እንዳለ ይነግራታል ማለት ነው። ሲነግራትም በጣም ተደናግጣ ማናት እሷ እንዴት ሞሰች ብቻ በድንጋጤ ስትመልስለት ነበረ። እና ደግሞ ልጇ አለች ብለውኛል፣ ልጇን ማግኘት አለብኝ፣ ልጇን አግኝቼ መግደል ካለብኝም እገላለሁ፣ ካሌለብኝም ማድረግ ያለብኝ ነገር እኔ አደርጋለሁ፣ ብቻ ግን እንዲያጣሩ ትዕዛዝ እንደሰጠ ይነግራታል ማለት ነው። እሷም በዚህ ነገር በጣም ትደነግጥና አንድ የክላሴ ደርሼ ልምጣ ትለዋለች ማለት ነው። በስተመጨረሻም እንግዲህ እሷ ወደ ክላሷ እየሄደች ሜርሲ ደግሞ አገር ሰላም ብላ ቂን ቂን ያለች ክላሷ ልትገባ ስትል ይገናኛሉ ማለት ነው። የተገናኙበት ቦታም አሳቻ ቦታ ላይ ነበር እና እንግዲህ ወደ አንድ መኝታ ክፍል ይዛ ገብታ ጉሮሮዋን ታንቃታለች ማለት ነው። በዚህ አጋጣሚ ሲፈን ኃይለኛ ስለሆነች አሁን ሜርሲን የፈለጋትን ነገር ማድረግ ትችላለች፣ ወይ ደግሞ ያወራችውን ነገር እንድመልስ ስላቶ አምነን እንድመልስ ታስደርጋታለች፣ ወይ ደግሞ የፈለገችውን ነገር ነው የምታስደርጋት። ምክንያቱም ኃይለኛ ናት። የእናቷን ነገር መበቀል ስለምትፈልግ ብቻ ምንም ነገር ከማድረግ ወደኋላ ስለማትል ኃይለኛም ስለሆነች በቃ ጄሪን የፈለጋትን ነገር ማድረግ ትችላለች ማለት ነው። የቤሊንም ዶክተር እንግዲህ ቤቱ ድረስ መጣ የቤሊንን ሁኔታ እየተከታተለ ትገኛለች። ዶክተሯም እንግዲህ አቶ አምነን እያናገራት ነበር። ምን አዲስ ነገር አለ? ምንስ ለውጥ አለ? እያላትም ነበር። እሷም እንግዲህ ኃይለኛ ትሪት ያስፈልጋታልና ይሻላታል፣ ወደ ቀድሞ እንትኗ ትመለሳለች፣ ማስታወስም እንድችል እናደርጋለን፣ ብቻ ግን ጊዜ ያስፈልጋታል፣ በደንብ መንከባከብ ያስፈልጋታል ትለዋለች ማለት ነው። እሱም እንግዲህ ችግር የለውም ከጎኗ እንደሚሆንና የፈለጋትን ነገር እንደሚያደርግ ለዶክተሯ ይነግራታል ማለት ነው። ዶክተሯም እንግዲህ ሳሎን ተቀምጣ በነበረበት ሰዓት ጄሪ ትመጣና ዶክተር እንኳን መጣሽ፣ እዚህ ቤት ውስጥ ብዙ ታካሚ አለ፣ ከእኔ ውጭ ሁሉም ሰው እኮ ጤነኛ አይደለም ስትላትም ነበር። ዶክተሯም እንግዲህ ዊ ጄሪ ተጫዎች ነሽ በጣም አንቺ ማለት ምን ለማለት ፈልገሽ ነው ያለቻትም ነበር። እኔ ምልሽ ዶክተር ጓደኞች ካሉሽ ሁሉንም ይዘሽ መተሽ መሳሪያቸውን ይዘው መጥተው እዚህ እኮ ሁሉም ሰው አልጋ ተብለው ቤት ውስጥ የተኙ ናቸው የሞሉት። ስለዚህ ከኔ ውጭ ጤነኛ ሰው የለም ስትልም ለዶክተሯ እያሸፎች ስትነግራት ነበር። ዶክተሯም እንግዲህ አንቺ ቀልደኛ ነሽ ባክሽ ተጫዎች ነሽ እያለቻትም ነበር። በስተመጨረሻ እንግዲህ ምን ታደርጋታለች? ወደ ክላሷ ይዛ ገብታ ጉሮሮዋን አንቃታለች። እንግዲህ ምን እንደምታደርጋት ቀጣይ ቪዲዮ ምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። የኔ ውድ ፋሚሊዎች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝም እጅግ አድርጌ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ደህና ሁኑልኝ። አመሰግናለሁ።